በዓለማችን ላይ ከ80 ሺህ በላይ የሚሆኑ ሃይማኖቶች አሉ። በማይታመን ሁኔታም እየጨመረ ነው። በትክክለኛው የጊዜ ቅደም ተከተል መሰረት የመጀመሪያው ሃይማኖት ይሁድና ነው። የተጀመረውም ከ3320 ዓመታት በፊት ነው። ቶራ ከመገለጹ በፊት ብዙ አምልኮዎች ነበሩ። ሰዎች ፀሐይን ያመልኩ ነበር፣ ጨረቃን ያመልኩ ነበር። ብዙ አይነት ሐሰተኛ እምነቶች ነበሩ። ከ3320 ዓመታት በፊት ብዙ ሚሊዮኖች ምስክሮች ባሉበት የተጀመረው የመጀመሪያው የአደባባይ ሃይማኖት ግን ቶራ ነው። ያም የይሁድና መሰረት ነው። ከዚያም በኋላ ከ1300 ዓመታት በኋላ ከ2000 ዓመታት አካባቢ በፊት ክርስትና ተጀመረ። ኢስላምም ከ1400 ዓመታት ያነሰ ዕድሜ ያለው። ስለዚህ በመሰረቱ ክርስትና ይሁድና ከተጀመረ በኋላ 1300 ዓመታት ዕድሜ ብቻ ነው ያለው። በጥቅሉ ኢስላምም ይሁድና ከተጀመረ 2000 ዓመታት በኋላ የመጣ ነው። ቡድሂዝምንም ካየን ከ2400 ዓመታት በፊት ቡድሃ የሚባል ሰው ነበረ። ያም ይሁድና ከተጀመረ ከ900 ዓመታት በኋላ ነው። ስለዚህ በይሁድናና ከእርሱ በኋላ በተጀመሩ እምነቶች መሃል ያለው ዋና ልዩነት ምንድን ነው? አንደኛው ዋናው ልዩነት ሌሎች ሃይማኖቶች በሙሉ በአንድ ሰው ታሪክ የተጀመሩ ናቸው። ማንኛቸውም ወይም መጽሐፋቸውን አሊያም እምነታቸውን ወደ አደባባይ ያመጡት ሰዎች መልአክ እንዳናገራቸው ወይም ፈጣሪ መጽሐፍ ወይም ተልእኮ እንደሰጣቸው አንድ በቂ ማረጋገጫ እንኳን መስጠት አልቻሉም። ማንኛቸውም ቢሆን ምሳሌ ሰጣቸዋለሁ። በእርግጥ 80 ሺህ ሃይማኖቶችን ለመከለስ የምናቃጥለው ሰዓት የለንም። ግን ዋና ዋናዎቹን 3ቱን ወይም 4ቱን እናያለን። ከኢስላም እንጀምራለን። በኢስላም ታሪክ እንደሚባለው አንድ ቀን ሙሐመድ ይመጣና መልአኩ ገብርኤል ቁርአንን እንደሰጠው ይናገራል። የተጀመረውም በዛ መልኩ ከነቢያቶች ሁሉ በኋላ ለሌላ ነብይነት እንደመረጠውም ይናገራል። እስካሁን የተፈጸሙት ሁሉ ትክክል አይደሉም አይልም። ይልቁንም በተቃራኒው በቁርአን ብዙ ቦታዎች የሚናገረው ፈጣሪ ለይሁዲዎች ምድሩን እንደሰጣቸው፣ ሙሳ የሚሉት ሙሴ ያው አንድ አይነት ሰው ነው፣ የፈጣሪ ነብይ እንደሆነ፣ በቁርአን ላይ ጥያቄዎችም ካሉን ቶራን መልሰን ማየት እንዳለብን ይናገራል። ይህ ሁሉ በቁርአን የሚገኝ ነው። እንዲሁም ቶራ ለይሁዲዎች መሰጠቱን አይጠራጠርም። እርሱ ያለው ሌላ ነብይ ነኝ ነው። ከዝርዝሩ የመጨረሻው እንደሆነ ነው የተናገረው። መልአኩ ቁርአንን እንደሰጠው አንዳች ምስክር አቅርቧል ወይ? መልሱ በፍጹም አይደለም ነው። አንድ እንኳን ምስክር የለም። በኋላ በቁርአን እንደምናየው ብዙ ሰው ሰራሽ ስህተት አለበት። እኔም ሁሉም ምንጮች አሉኝ። በቁርአን በየትኛውም ሱራዎች የት እንደሚገኙ መልሰው ሊታዩ ይችላሉ። ስለዚህ ምንም ምስክር የለም። እንዲሁ ደግሞ መጽሐፉን መልሰን ስናየው ሰው ሰራሽ ስህተት እናይበታለን። አምላክ እንዲህ ያለ ሰው ሰራሽ ስህተት ይሰራል ብሎ ማሰብ ይቻላል? እስቲ ሰው ሰራሽ ስህተት ምን ማለት እንደሆነ አንድ ሁለት ምሳሌዎችን እንስጥ። እንደምታውቁት እርሱ ከይሁድና አንዳንድ ታዋቂ ሰዎችን ይወስዳል፣ እንደ ፈርዖን ያሉ ሰዎችን። ያም በቶራ በቅዱስ መጽሐፍ ላይ የሚገኝ ነው። እናም ፈርዖን ከሃማን ጋር እንዳወራ ይናገራል። ሃማን በፋርስ በንጉሥ አሐሽዌሮሽ ዘመን የነበረ ሚኒስትር ነው። ሃማን የተወለደው የመጨረሻው ፈርዖን ከሞተ ከ900 እስከ 1000 ዓመታት በኋላ ነው። በፈርዖንና በፋርስ ባለው ሃማን መካከል የ1000 ዓመታት ልዩነት አለ። ፈርዖን በግብጽ የነበረ ነው። ሃማን ደግሞ በፋርስ የነበረ ነው። በቁርአን መሰረት ሱራ 40 ከ36 እስከ 37 ፈርዖን ሃማንና አማካሪዎቻቸው ኃጢአተኞች ነበሩ ይላል። ያን ክፍልም እነርሱ የኮረጁት ነው። ፈርዖን አገልጋዮቹ ከእኔ ሌላ አምላክ እንደሌላችሁ አውቃለሁ ይላቸዋል። ያም ራሱን አምላክ ሲያደርግ ነው። ያን ማለቱን የተማሩትም ከቶራ ነው። ስንቀጥልም እላይ ድረስ የሚሄድ ግንብ እንድትገነባልኝ እፈልጋለሁ ወዘተ ይሏል። ዋናው ነጥብ ግን ምንድነው? ፈርዖንና ሃማን በምንም ሁኔታ ሊተያዩ አይችሉም። ያን የጻፈው ሰው የትውልዱን የጊዜ ቅደም ተከተል ሲጽፍ ስህተት ሰርቷል። ጸሐፊውም ያሰበው ፈርዖንና ሃማን በአንድ ዘመን እንደኖሩ በሁለቱም መካከል ቀጠሮ ወይም ውይይት እንደነበር አድርጓል። ያም ፈጽሞ ሊሆን የማይችል ነው። ሌላ ምሳሌ መስጠታችንን ስንቀጥል ሙሴንና አሮን በታሪክ ወንድማማቾች እንደሆኑና ሚሪያም የምትባል እህት እንደነበረቻቸው እናውቃለን። እንዲሁም በታሪክ ሌላ ታዋቂ ሚሪያም የምትባል ሴትን እናውቃለን።
እርሷም የኢየሱስ እናት ነበረች። እርሷ የኢየሱስ እናት ስትሆን ከ2000 ዓመታት በፊት የነበረች ሴት ናት። በቁርአን በሱራ 28 ከ7 እስከ 9 የፈርዖን ሚስት ሙሴን አሳደገች ይላል። እንግዲህ ይሁዲዎች ቶራን ተቀብለዋል ብለው ሙስሊሞች እንደሚያምኑ እናውቃለን። በእኛ ቶራ ከ2000 ዓመታት በፊት የሚቀድመው የእኛ ቶራ የሚለው የፈርዖን ልጅ ባቲያ ትባላለች። ሙሴን በናይል ያገኘችውና ያወጣችው እንዲሁም ያሳደገችው እርሷ ነች። እርሷ የፈርዖን ሚስት ነች ብለው ሲጽፉ ስህተት ሰርተዋል። ወሳኝ ስህተት፣ ሰው ሰራሽ ስህተት። እናም ልጁን ካገኘችው በኋላ ለሕዝቡ አትግደሉት፣ ምናልባት ወደፊትም ፈልገው ይሆናል፣ ለእኛ ሊጠቅመን ይችላል ትላለች። እንዲህ የመሳሰሉትን ምሳሌ ይሰጣሉ። ዋናው ነገር ግን የፈርዖን ሚስት ፈጽሞ ልትሆን አትችልም። የፈርዖን ሴት ልጅ ነበረች እንጂ። እነርሱም ቶራ ይሁዲዎች በአደባባይ እንደተሰጣቸው አምነዋል። ሌላኛው ስህተት ሱራ 19:27 እስከ 29 በክርስትና መሰረት በአዲስ ኪዳን ድንግል ማርያም የኢየሱስ እናት ናት። በቁርአንም ስለ እርሷ ይናገራሉ። በድንገትም ይህች ሚሪያም ከ1300 ዓመታት በኋላ የነበረችው ሚሪያም ራሷ ሆና ትገኛለች። እነርሱ አንድ አይነት ናት ያሏት ሚሪያም የትኛዋ ናት? የሙሴና የአሮን እህት የሆነችው ሚሪያም ናት። ከ1300 ዓመታት በፊት የነበረችው ሚሪያም ማለት ናት። እነርሱ ሁለት የተለያዩ ሚሪያም የሚባሉ ሰዎችን በማደባለቅ አንድ ሰው አድርገዋቸዋል። እነርሱ እንደሚሉትም ማርያም፣ ሜሪ ወይም ሚሪያም በሰፈሩ ላሉች ሰዎች ልጇን አምጥታ ትሰጥና እነርሱም ምንድነው ያመጣሽው? አንቺ የአሮን እህት እኮ ነሽ፣ አባትሽም መጥፎ ሰው አልነበረም፣ እናትሽም ሴተኛ ዳሪ አልነበረችም ይሏታል። ያ ማለት ሳታገቢ እንዴት ጸነስሽ ማለት ነው። ስለዚህ እነርሱ የኢየሱስን እናት የአሮን እህት አደረጓት ማለት ነው። እጅግ ከባድ፣ የአንደኛ ክፍል ተማሪ እንኳን ሊሰራው የማይችለው ከባድ ስህተት ነው። ከዚያም በኋላ ሱራ 66:12 ሚሪያም የአምራም ልጅ ነች ይላል። ስለዚህ በእርግጥም ሁለት የተለያዩ ሰዎችን አደባልቀዋቸዋል ማለት ነው። በእርግጥም አምላክ እንዲህ ያለ የሞኝ ስህተት አይሰራም። ብዙ ሌሎች ምሳሌዎች አሉ። ቢሆንም ግን የዚህ ትምህርት ዋና ሐሳብ አይደለም። ይልቁንም ብቻ የአምላክ ሥራ ነው ተብሎ በሚባል መጽሐፍ ውስጥ ሰው ሰራሽ ስህተትን እንዴት እንገልጻለን የሚለውን ለመገንዘብ ያህል ነው። ስንቀጥልም ስለ አዲስ ኪዳን፣ ስለ ክርስትና ጥቂት መናገር እፈልጋለሁ።